ሰላም አለይኩም ወረህመቱላህ በረካቱ። ውድና የተከበራችሁና የተወደዳችሁ ውድ የፋጡማ ዩቱብ ተከታታዮች እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እኔ ያለው አልሐምዱሊላህ። ዩቱብን ሰብስክራይብ አድርጉልኝ። ባላ እጃችኋለሁ በእምነታችሁ ማለት ነው። እና ዩቱብ ሰብስክራይብ እንደምታደርጉኝ እፈልጋለሁ። ሰብስክራይብ ብቻ አድርጉልኝ፣ ብር አይከፈልም እኮ እናንተ ሰብስክራይብ፣ ላይክ፣ ሼር አድርጉልኝና ብዙ ነገር አስተምራችኋለሁ። ምንድነው እሱ እንደ ማንኛውም ሰው እኔ ወደ አረብ ሀገር ሂጄ ሰርቻለሁ። ወደ ኢትዮጵያ ሲመጣ ደግሞ ቤተሰቦቼ ወንድሞቼ ብር ጨርሱ ጠብቁኝና በቃ ሁለተኛ ሶስተኛ ወደ አረብ ሀገር መመለስ ስለማልፈልግ እዚህ መስራት ስለምፈልግ አግዙኝ፣ እንደምታግዙኝ እፈልጋለሁ። ተባበሩኝ። በአላህ አላህ የምትፈሩ ሰዎች፣ የውመል ቂያማ የምትፈሩ ሰዎች እንደምትተባበሩኝ እፈልጋለሁ። አግዙኝ። በሰብስክራይብ እና በላይክ በሼር አግዙኝ። በተለይ አማርኛ የምትሰሙ ሰዎች በጣም ደግና ጥሩ ህዝብ ስለሆኑ አግዙኝ፣ እንደምታግዙኝ እፈልጋለሁ። አግዙኝና ጥሩ ቦታ ጥሩ ደረጃ እንደማንኛውም ሰው ጥሩ ደረጃ እንደምደርሱልኝ አድርጉልኝና በቃ እናንተ አረብ ሀገር ያላችሁ ብራችሁን ወደ ቤተሰብ፣ ወደ ዘመድ፣ ወደ ባላችሁ፣ ወደ ወንድማችሁ የምትላኩ ሰዎች ብራችሁ ያዙ። ወላሂ እምላችኋለሁ። እኔ ብዙ ጊዜ ለፍቻለሁ፣ ደከምኩ፣ አለቀስኩ። በቃ እነሱ ተቸግሮናል እንደዚህ ሲሉ ይልካለሁ፣ አስቀምጡኝ ብዬ ይልካለሁ፣ መሬት ግዙኝና ቤት ሰሩኝ ብዬ ይልካለሁ። እነሱ በቃ ወደ ሆዳችሁ ወደ የራሱ የሚፈልጉ ቦታ ወደ ትዳራችሁ እንጂ ለእኔ የሚያሳስበኝ ሰው የለኝም። አልሐምዱሊላህ በአላህ ፍቃድ ዛሬ ደርሻለሁ። እንደ ሰው ግን አይደርስም፣ ይሞት ነበረ። ግን አልሐምዱሊላህ ፈጣሪ ስላለኝ ዛሬ ደርሻለሁ። ዛሬ ደግሞ እናንተ እንደምታግዙኝ ይፈልጋሉ። በአላህ እጃችኋለሁ። ዩቱብን ሰብስክራይብ፣ ላይክ፣ ሼር አድርጉኝና በአላህ ተባበሩኝ። እንደምትተባበሩኝ ብቻ ነው የምፈልግ። እንደ ማንኛውም ሰው ሰርቼ እኖራለሁ። እንደ ማንም ሰው ሰርቶ መኖር ይፈልጋል። በቃ አሁን ከዚህ በኋላ በቃ አረብ ሀገር በሄደን በጣም ሰለችቶኛል። የአረብ ፊት በጣም ደብሮኛል፣ ሰለችቶኛል። ብዙ ጊዜ ለፍቻለሁ። እዚህ ሀገርም በቃ ብዙ ፈተና አልፋለሁ። አልፌ ወደ አረብ ሀገር ሂጄ ሰርቼ እንደማንም እለወጣለሁ ብዬ ስንት ጊዜ ሂጄ በቃ ብር ይልካሉ። ቤተሰቦቹ ጨርሶ ነው የሚጠብቁኝ። በቃ ሁሉም ሰዎች ፊት ያዞሩብኝ። በቃ አባቴም ወንድሜም እህቴም ሁሉም ሰዎች ፊት ስላዞሩብኝ በቃ ቤት ተከራይቼ መኖር ጀመርኩ። አልሐምዱሊላህ እስከዛሬ እኖራለሁ። ወደ በፊትም አላህ ነው የሚያውቅ። እናንተ እንደምትተባበሩኝ እፈልጋለሁ። ዛሬ ማንም ሰው ፊት ያዞረኝ ህዝብ ግን ነገ የሚፈልገው ይችላል። ዛሬ ብቻ አይደለም ቀን አለ። ይሄ አልፎ ሁሉም ፊት ያዞረኝ ሰው ነገ የሚፈልገው ይችላል። እንደሚፈልጉኝ ተስፋ አለኝ። እናንተ ወንድሜ እህቴ ዘመድ ፊት የዞረብኝ ጊዜ አልሐምዱሊላህ አላህ ሱብሓነሁ ወተዓላ የሱ ፊት አልዞረብኝም። ሁሉም የአላህ ማንም ሰው በር ዘግቶብኝ ዘመዴ ሁሉም ዘመድ በር ስለዘግቶብኝ ብዬ ከአላህ ተስፋ አልተቆረጥኩም። እናንተም ተባበሩኝና ዩቱብ ሰብስክራይብ፣ ላይክ፣ ሼር አድርጉልኝና እንደ በቃ ለምኛችኋለሁ። ዩቱብን ሰብስክራይብ አድርጉልኝ። በአላህ በቃ ብዙ ሰዎች ፊት ያዞሩብኝ በር ዘግቶብኝ ብቻ ነው የኖርኩ። አልሐምዱሊላህ ግን እስካሁንም ከአላህ ተስፋ አልቆረጥኩም። ወደፊትም ከአላህ ተስፋ አልቆረጥኩም። እኖራለሁ። እሱ ኖር ያለኝ ጊዜ በቃ ሞቱም ከሱ ከመጣ እሞታለሁ። እኔ አሳስቤ ወይ መድሃኒት ጠጥቼ ወይ በቃ የሆነ አድርጌ መሞት እፈልግ ነበረ። ግን አልሐምዱሊላህ በቃ የራሴ የሆነ ነገር አድርጌ ከሞትኩ ቅያማ ጥያቄ ስላለ የውመል ቂያማ ፈተና ነው የሚያስጨንቀኝ። ብዙ ጊዜ ያሳስበኛል።
ምክንያቱም ሰው ጎድሎብኝ ሰው እንደዚህ አርጉኝ በቃ ሰው ስለፈተነኝ ብዙ ነገር ያጣው ሲያሳስብ በቃ ማታ ማታ ተነስቼ ሲያስብ የራሴ ማጥፋት ነው የሚሞክር። ግን አንድ የሆነ ነገር ፊት ለፊት ሲመጣኝ በቃ የውመል ቂያም ጥያቄ ነው ፊት ለፊት የሚመጣኝ። አላህ ሱብሓነሁ ወተዓላ የውመል ቂያም ሲጠይቀኝ ምንድነው የምመልስ? ራሴ ካጠፋው እኔ ወደ ጀሀነም ነው የሚገባው። ግን የዛሬ ጭንቀት ሰብር ካደረኩ ከአላህ አጅሪ እንደሚያገኝ ተስፋ ስላለኝ በቃ በሰብር ነው የኖርኩ። እናንተ ተባበሩኝና ዩቲዩብ ብቻ ሰብስክራይብ ላይክ ሼር አድርጉኝ። ብዙ ፈተና አይቻለሁ። ፈተና የኔ የደረስ ፈተና እናንተ እንዳይደርስ በዱዓና በተለይ በዱዓ እንዳትረሱኝ አማና ብያለሁ። ወላሂ በቃ እንደማንም ሰው ሰርቼ እለወጣለሁ ብዬ ብዙ ጊዜ ለፍቻለሁ። ደከምኩ አሁን በቃ በጣም ደከምኩ እና በዱዓ እንዳትረሱኝ። ላይክ ሼር ሰብስክራይብ አድርጉኝና ብዙ ፈተናዎች አሉ። ብዙ ያጋጠመኝ ፈተና በትዳርም ውስጥ ብዙ ፈተናዎች አልፋለሁ። አልሐምዱሊላህ ወደፊትም አላህ ሱብሓነሁ ወተዓላ ከሱ ተስፋ አልቆረጥኩም። በዱዓ እንዳትረሱኝ አማና ብያለሁ።